ቅዱስ ኤፍሬም። እመቤታችንን የሚወድ እግዚአብሔርን የሚፈራ የበረሌና የብርጭቆ አንጥረኛ የሆነ በሶርያ ሀገር የሚኖር ኤፍሬም የሚባል አንድ ሰው ነበር። እርሱም እመቤታችንን በፍጹም ምስጋና ያመሰግናት ነበር። ከዕለታት በአንደኛው ቀን በዕለተ ሰኞ በነግህ እመቤታችን ለዚሁ ለአንጥረኛ ሰው ብርሃንን ተጎናጽፋ በታላቅ ግርማ ተገለጸችለት። መላእክትም ተከትለዋት መጥተው ነበር። ከዚያም የኔ ባለሟል በልጄ ወዳጄ ኤፍሬም ሆይ ሰላም ላንተ ይሁን አለችው። አሁንም እስከ ዘላለም መታሰቢያ ሆኖ እንዲኖር የምስጋናዬን ነገር አብዝተህ ትናገር ዘንድ ወደ አንተ መጥቻለሁ አለችው። እሱም ታጥቆ እጅ ነስቶ ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔ ደካማው ፍጡር አንቺን ማመስገን እንደምን ይቻለኛል በማለት ሰገደላት። እሷም መንፈስ ቅዱስ በገለጠልህ መጠን ተናገር አለችው። ከዚህ በኋላ የበረከት መፍለቂያ የሃይማኖት መዝገብ እመቤቴ ሆይ ፈቃድሽ ከሆነ ባርኪኝ አላት። እሷም የልጄ በረከት የባህሪ አባቱ የአብና የባህሪ ሕይወቱ የመንፈስ ቅዱስ በረከት በአንተ ላይ ይደር ብላ በያዘችው የብርሃን መስቀል ባረከችው። እንዲህ ባለችው ጊዜ መንፈስ ቅዱስ አደረበትና መናገር ጀመረ። ለ5500 ዘመን በዲያብሎስ ሲሰቃይ የነበረው የአዳም ዘር ሁሉ ነፃ ያወጣው ዘንድ ወደደ ብሎ ምስጋና ጀመረ። በዕለተ ማክሰኞ እንዲህ ብሎ አመሰገነ። የመመኪያችን ዘውድ፣ የድህነታችን መጀመሪያ፣ የንጽህናችን መሰረት በድንግል ማርያም ተደረገልን ብሎ አመሰገናት። ሁሉንም ከጨረሰ በኋላ በዕለተ ረቡዕ እንዲህ ብሎ አመሰገናት። በሰማያት ያሉ መላእክት ንዕድ ነሽ ይላሉ፣ ክብርት ነሽ እያሉ ያመሰግኑሻል ብሎ ምስጋናውን በመጀመር እስከ መጨረሻ አመሰገናት። በዕለተ ሐሙስም እንዲህ ብሎ ምስጋና ጀመረ። እሳትን የተሸከምሽ ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ዕፀ ጳጦስ እመቤታችንን ትመስላለች እያለ እስከ መጨረሻ ያለውን ምስጋና ጨረሰ። አርብም እንደተለመደው ቅዱስ ኤፍሬም ከሴቶች ይልቅ አንቺ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው እያለ እስከ መጨረሻው አመሰገናት። በዕለተ ቅዳሜም እንዲህ ብሎ ምስጋና ጀመረ። በአፍሽ ንጽሕት ነሽ፣ ብርህት ነሽ እያለ እስከ መጨረሻ ያለውን ሁሉ ጨረሰ። በዕለተ ሰንበትም እመቤታችን ወደ እሱ ከመጀመሩ በፊት ቀደም ብላ መጣች። እሱ ግን ተኝቶ ነበር። በዚህ ጊዜ እመቤታችን በዛሬቱ ዕለት ስለምንድን ነው ያላመሰገነኝ? ይህች ዕለት ከሌሎች ዕለት ትበልጣለች አለች። እሱም በመፍራትና በመንቀጥቀጥ እመቤቴ ሆይ ይህች የዛሬቱ ቀን አንዳችም ሥራ የማይሰራባት ስለሆነ ነው አላት። እመቤታችንም ወዳጄ ኤፍሬም ሆይ አይዞህ አትፍራ፣ እንደ ቀደመው መንፈስ ቅዱስ እንዳናገረህ አመስግነኝ አለችው። በግንባሩ ተደፍቶ ሰገደና ታጥቆ እጅ ነስቶ ተነሳ። እመቤቴ ሆይ እንደተለመደው ባርኪኝ አላት። ከባረከችው በኋላ ንዕድ ክብርት ሆይ ከሴቶች ተለይተሽ አንቺ የሥላሴ ባለሟል ተባልሽ በማለት በሰንበተ ክርስቲያን የሚነገረውን ምስጋና እስከ መጨረሻ ከጨረሰ በኋላ እመቤታችን ቅዱስ ኤፍሬም ሆይ ደስ ይበልህ፣ በምድር ላይ ምስጋናዬን እንደተናገርኩ ሁሉ እኔም በመንግሥተ ሰማያት ለዘላለም የማያልፈውን ዋጋህን እከፍልሃለሁ አለችው። ከዚህ በኋላ በያዘችው የብርሃን መስቀል ባረከችው። ተከትለዋት ከመጡ መላእክት ጋር በታላቅ ክብር ወደ ሰማይ